ሰላም ሰላም እንዴት ናችሁ? ውድ የዩቱብ ተከታታዮቼ ደህና ናችሁ ወይ? እኔ አለሁላችሁ። እንዴት ናችሁ? ባላችሁበት ሰላማችሁ ይብዛልኝ እያልኩ ጉድ የሚያስብል ነገር የሰሞኑ ዜና አቶ ወርቁ አየነው ለቤት 40 ግራም ወርቅ ሰጠ። የልደቷ ጊዜ ማለት ነው። ከዛ በኋላ እልል ብሎ በሁሉም ሚዲያ እንዳለ ተሰራጨ። ምን ግማሹ ያንሳታል፣ ግማሹ ይበዛባታል፣ ግማሹ ያንሳታል፣ ግማሹ ይበዛባታል፣ ግማሹ ደግሞ ለምን ሰጣት፣ ግማሹ እንደዚህ፣ ግማሽ ትጠላላችሁ። ሰው በጣም የሚገርም ነው። ካለው ይስጣት፣ ስላለው ነው የሰጣት። እንኳን 40 ግራም ወርቅ እንኳን 1 ግራም ወርቅ ለመስጠት እኮ በጣም ከባድ እኮ ነው። ግን ስላለው ነው የሰጣት፣ ይስጣት። እሷ ደግሞ ምን አለች? ጨምረ ላክልኝ አንሶኛል አለች። መጀመሪያ አመሰግናለሁ አስታወቃ። ከዛ በኋላ ደግሞ እንደውም አንሶኛል ካልጨመርከኝ አለች። ከዛ አሁን በሚዲያ ሁሉ ወጣችና ልጅቷ ደግሞ ልጁ ነኝ አለች። አንተ ሰው ነህ እኔ በእግሬ እየሄድኩ ለእሷ 40 ግራም ወርቅ የምትሰጣት ለምን ብላ በማን ሚዲያ ነው ቀርባ ተናገረች። የኔ መሰሉ ልጅና የአቶ ወርቁ አየነው ልጅ ነኝ አለች። ከዛ ሲባል እኔ በባዶ እግሬን የሚሄድ ለምን እሱ ለሰው እንደዛ አድርጎ ይሰጣል? መጀመሪያ እኔ ልጁን ለምን አይንከባከብም አለች። እዩልኝ ጉድ እንግዲህ እዩልኝ። አይገርማችሁ? እሱ ባለ ሀብት ነው እንኳን ለልጁ ለሌላ እየተረፈ ደግሞ ልጅቷ እንደዛ አለች እላችኋለሁ። የልጅቷ ነገር አልተዋጠልኝም እኔ። ግን በጣም ምርጥ ሰው ነው። እንደው እንኳን 40 ግራም ወርቅ እስኪሆን ቢኖርም እንኳን 1 ግራም ለመስጠት በጣም ከባድ እኮ ነው መስጠቱ። ደስ አይልም? እንደው መስጠቱ ራሱ መስጠቱ ማለት ነው። እኔም በሚዲያ ቢሆንም ቡናዬን እየጠጣሁ ነው የማወራችሁ። እንደው መስጠቱ ግን እስኪ አይገርማችሁም? ግን እና ሀገሬ ልጆች እንደዛ አርጓን በሸበሻ ትላችኋለሁ። ቤታዩስ እንዴት ነው ያማረባት! ወርቅ ነው የሆነች። አሁንማ እንደው ወርቅ ማር ነው የሆነች። ዝም ብላ እንደው ወርቅ ፊልተሩ ይሁን ይሄ እንደው ግን በአካል እንደዚህ ናቸው። ግን እንደው በዚህና በቴሌቪዥን ምናምን የምናያቸው ግን እንዲህ በአካል ብናያቸው ግን እንደዚህ ወርቅ ናቸው። ግን እኔ እኮ በጣም ነው የሚገርም ናቸው። ግን እንደዚህ በባዶ አንዳንድ ቀን በባዶ ውጡና እንያቸው እስቲ። ሁልጊዜ አማላያት ሆኖ እስኪ በቃ እንዴ ውጡ። አንዳንድ ቀን በባዶ ውጡ። ኮስሞቲክስ የሌለው ፊልተር የሌለው ውጡ እስኪ ታዩ። መታየታቸው አይቀርም። ግን ጓደኛ ምናምን ከቤታቸው አይመጣም ማለቴ በባዶ ፎቶ ሳትነሳሱ ቀርታችሁ ነው የጓደኛ ሚስጥር ስለሚደበቅ ነው። ምን መልክ የጌታ ስጦታ ነው፣ ችግር የለውም። ግን ፊልተሩ በጣም ነው የሚያሳምረው። በጣም የ10 አመት ልጅ በቃ የ40 አመት የ60 አመት የሆነውን በቃ የ10 አመት ልጅ በጣም ነው የሚገርመው። ስለዚህ አንዳንድ ቀን ያለ ፊልተር ውጡ። ቤታዩ ደግሞ የኔ ወርቅ አምሮብሻል። ጉቺዬ በጣም ነው የምወድሽ። በዚህ አጋጣሚ እንዲሁ ለጉቺ እስኪ አድርሱልኝ። ለጉቺን እኮ በጣም ነው የምወዳት። በጣም ወይ ወርቁ አየነውን በጣም ነው የምወድህ። እናቴ አድርሱልኝማ፣ እወደዋለሁ።
እና እላችኋለሁ። ሰብስክራይብ አድርጉ ውዶች፣ ስወዳችሁ